ምህረት የዘመን አቆጣጠር ይሄ የሚቅድ ያሉ ግለሰቦች እንዳሉ ሰምተናል። ቢያንስ የዘመን አቆጣጠራችን ዓመተ ምህረት ቢሆን የተሆኑ ኑሯችን ተፋ ሆኖ የዘመን ቆጠራችንም ዓመተ ፍዳ እንዲሆን የተፈለገው ንስሐ ግቡ ያለው። እሺ ይሄን ሐሳብ ያመጣችሁት የተመካከራችሁ በሙሉ እሺ፣ ዓመተ ምህረት ነው የሚሻለን። እሺ አስተውሉ እንጂ ቢያንስ በዓመተ ምህረት እንቁጠር። ዓመተ ምህረት ደግሞ ታሪካዊ ዳራ አለው። ከኢየሱስ ክርስቶስ መወለድ ጋር ተያይዞ የመጣ የዘመን ቆጠራ ስለሆነ በዚሁ እንዲቀጥል እርግጥ ተወስኗል። ግን ለምንድን ነው ሐሳቡን ያቀረባችሁት? ያማችኋል እንዴ?